በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሰሙነ ሕማማት በሰላም በጤና አደረሰን። ሰሙነ ሕማማት የሚለው ቃል በግርድፉ ቃል በቃል ሲፈታ የሕማማት ሳምንት እንደማለት ነው። ቀድሞ ቅዱስ አዳም ከባለቤቱ ከቅድስት ሔዋን ጋር በገነት ሲኖር በከይሲ በጠላት ምክር አትብላ የተባለውን ፍሬ በልቶ ከገነት ተባረረ። ቅዱስ አዳምም ቀድሜ ክብር የነበርኩ እኔ ተዋረድኩ ብሎ ቤቱ እንደተፈታበት ሰው ሳይሆን ጌታዬን ፈጣሪዬን አሳዘንኩት ብሎ በፍጹም ሐዘን መሰበር ማረኝ አለው። በዚህም አባታችን ቅዱስ አዳም ለዓለም ሁሉ በሥጋ አባትነት ብቻ ሳይሆን ንስሐን በመጀመርም የንስሐ አባትነቱን አሳየን። የማንንም ኃጢአተኛ ሞት የማይወድ መፍቀሬ ንስሐ መፍቀሬ ኃጥአን ጸላኢ ኃጢአት ቸሩ አምላካችን እግዚአብሔር እንደ ቸርነቱ ስፋት እንደ ምሕረቱ ጥልቀት እንደ ሰው መውደዱ ምጥቀት ከልጅ ልጅህ ተወልጄ በመስቀል ተሰቅዬ አድንሃለሁ ባለው የአባትነት ቃሉ መሠረት በቃሉ ከአዳም ከኃጢአቱ ሳይሳተፍ ሳይጋራ ሳይተባበር ለሰው ልጆች የንጽሕና ትምክህት ወይንም መመኪያ ከሆነችው ከእናታችን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ አዳምን በሥጋው ሥጋውን በነፍሱም ነፍሱን መስሎ ወጥቶ ወርዶ እንደ ሰውነቱ ተርቦ ተጠምቶ እንደ መምህርነቱ እያስተማረ እንደ አምላክነቱ እንደ መድኃኒትነቱ ደዌያንን እየፈወሰ እንደ ሊቀ ካህንነቱ ኃጢአተኞችን እየጎበኘ እየናዘዘ እንደ አምላክነቱ በደላቸውንም እየደመሰሰ እንደ አባትነቱ በፍቅሩ ከኃጢአተኞች መንደርና መቀመጫ እየተቀመጠ አብሮም እየበላ ቅዱስ አዳም የወጣትን ዳገት የወረዳትን ቁልቁለት በኪደተ እርጉ ባርኮ ሊቀበለው ካለው መከራ አንዳችም ሳያስቀር ይህን የጠፋውን በግ አዳምን ታደገው። ፍጹም ፍቅር መሐሪው ክርስቶስ እርሱ ተበዳይ ሆኖ ሳለ ለአዳም ለእያንዳንዱ ሕማሙ በእያንዳንዱ ሕማሙ ካሰው። አዳም በሲኦል በመንፈቀ ደይን ወድቆ በእግረ አጋንንት ተሰቅጥቆ ሲኖር የሚሰማውን እያንዳንዱን ሕማም በእያንዳንዱ የምድር ላይ የ33 ዓመት መመላለሱና በፍጹም ፍጻሜነቱ ደግሞ በመስቀል ላይ በሐሰት ተመስክሮበት በሐሰት በሸንጎ ቆሞ ተገርፎ ተገፍቶ ተገፍትሮ እርጥብ እንጨት ተሸክሞ ወድቆ ተነስቶ በመጨረሻም በዕፀ መስቀል ላይ ስላደረጉበት ግፍ እንኳን ምሕረትን አድርጎ አዳምን በሕማሙ ካሰው። ይህንን የክርስቶስን ሕማም የምንዘከርበትን ሳምንት ነው ሰሙነ ሕማማት የምንለው። ሁሉ ነገሯ ከነውር ንጹሕ የሆነችው እናታችን ቅድስት ቤተክርስቲያን ሙሉ መዋዕለ ጾሙን እያንዳንዷን ሳምንታት ክርስቶስ ያደረገውን የማዳን ሥራ እየዘከረች እንደዘለቀች አሁንም ይህን በሰው የመራቀቅ ልክና አንደበት መመርመር መነገር መታሰብ የማይቻለውን ይህን ፍጹም ፍቅሩን በብቸኝነት የምታስብበትን ስድስቱንም ዕለታት ሳምንት ደግሞ ሰሙነ ሕማማት ብላ በምስጢር በረቀቁ ንስር ሊቃውንቶቹ አስማሚነት ሰይማቸዋለች። ይህ ሰሙነ ሕማማት ጅማሮውን የሚያደርገው ከሆሳዕና ግማሽ ማለትም ከእሁድ 6 ሰዓት ጀምሮ ሲሆን ከሆሳዕና እሁድ ግማሽ ቀን 6 ሰዓት ጀምሮ እስከ ስቅለት ዕለት ታላቂቷ ዓርብ ድረስ ይዘልቃል። ከእሁድ ግማሽ ቀን አንስተን አሁን እስከ አነሳናት ዕለተ ስቅለት ዓርብ ስንቆጥር 5 ቀን ግማሽ ወይንም 5 ቀን ተኩል ይሆናል። ይህም ክርስቶስ አዳምን ከ5 ቀን ተኩል ወይንም በእኛ የጊዜ አሰፋፈር ከ5500 ዘመን በኋላ ተወልዶ ተሰቅሎ የማዳኑ ምሳሌና ምልክት ሆኖ ሲነገር ይኖራል። ሰባቱም ዕለታት የየራሳቸው ስያሜና ምስጢራዊ ሐተታ ሲኖራቸው ሰኞ አንጽሖተ ቤተ መቅደስና መርገመ በለስ፣ ማግሰኞ የጥያቄ ወይንም የትምህርት ቀን፣ ረቡዕ ምክረ አይሁድ፣ ሐሙስ ምሴተ ሐሙስ ወይንም የሐዲስ ኪዳኗ ሐሙስ፣ ዓርብ ስቅለት በመባል ሲታወቁ ቅዳሜ ደግሞ ቀዳም ስዑር ወይንም የተሻረችው ቅዳሜ በመባል ይታወቃሉ። ሰኞ መርገመ በለስ
በለስ የተረገመችበት ዕለት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ስለ ሰው ልጆች ፍቅር ከሰማየ ሰማያት ወርዶ እንደ አምላክነቱ ባሕርን ቢገስጽ፣ አጋንንትን ቢያወጣ፣ ድውያንን ቢፈውስ፣ የሰው ልጆችን ንስሐ እንደመራቡ በሥጋው ተርቦ፣ የሰው ልጆችን እውነተኛ የንስሐ እንባ እንደመጠማቱ በሥጋው ተጠምቶ በምድር ተመላልሷል። ይሄ አዳምን ባለመታዘዙ የኃጢአት ፍሬ ሆና የቀረበችውን የቀደመችዋ ዕፀ በለስን መረገም ምሳሌ የሆነው ይህ የምድራዊቷ በለስ መረገም በእግዚአብሔር የሕይወት መጽሐፍ ቅዱስ ላይ ሰፍሮ እናገኘዋለን። በውስጡም ሁለቱ ወንጌላውያን ማቴዎስ እና ማርቆስ ይህንን ታሪክ በመዘገብ ተባብረዋል። ይህም በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ላይና በማርቆስ ደግሞ በማርቆስ ወንጌል ምዕራፍ 11 ቁጥር 13 እስከ 14 መሆኑ ነው። የተሟላ ታሪኩም እንደሚከተለው ይተረካል። በዕለተ ሆሳዕና ጌታችን ወደ ቢታንያ ወጣና በዚያው አድሮ በማግስቱ በማለዳ ወደ ከተማ ሲመለስ በመንገድ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ወቅቱ የበለስ ወር አልነበረምና በበለሷ ከሰፉ ቅጠሎቿ በቀር ለመብልነት የሚሆን አንድም ፍሬ አላገኘባትም። እርሱም ለዘላለም ፍሬ አይገኝብሽ፣ ካንቺም ለዘላለሙ ማንም አይብላ ብሎ ረገማት። ያን ጊዜውኑ በለሲቱ ደረቀች ይለናል። ስለዚህም ውባ ቤተክርስቲያናችን ይህንን ከሆሳዕና ማግስት ያለውን ዕለተ ሰኞ መርገመ በለስ በማለት ጠራችው፣ ሰየመችው። ያለ ምክንያት በአጋጣሚ የማይሰራ ሁሉን አዋቂው የፈጠረውም ፍጥረት ስለ እርሱ መልካምነት መልካም የሆኑለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን የፈጠራትን መልካሚቱን በለስ መርገሙ በለስ በራሷ ኃጢአተኛ በመሆኗ አልነበረም። በበለስ ምልክትነት ለሕይወታችን ለሥጋ ለነፍሳችን እጅግ በጣም ጠቃሚ ትምህርቶችን ሲያስተምረን እንጂ። ትርጓሜውም እንዲህ ነው። የበለስ ምሳሌነቶች፣ አንደኛ ቤተ እስራኤል በለስሰ ይእቲ ቤተ እስራኤል እንዲል ቅዱስ ያሬድ በለስ ምልክትነት ወይም ምሳሌነቷ የእስራኤል ወገን ነው። ጌታ ሰው ሆኖ ሲያስተምር ከሰው ፍቅረ ሰብን ተራበ። ወደ በለስ እንደሚሄዱም ወደ ቤተ እስራኤልም አየ፣ ወደ እነሱም ሄደ። ሄዶም ፍሬን እንደማጣቱ ሃይማኖት ምግባርን አላገኘባቸውም። ከሰፋፊ ቅጠል በቀር እንዳላገኘ በውስጣቸውም የአብርሃም ልጅ እስራኤል ከመባል በቀር ምንም አላገኘም። ጌታም ቤተ እስራኤልን ደግ ሰው አይገኝብሽ ብሎ ረገማት። ደረቀችም፣ ደግ ሰውም ጠፋባት። በጥቅሉ በዚህ ምሳሌ ይህች በለስ በሥጋ የአብርሃም ልጅ ከመባል በቀር እንደ ስማቸው ታላቅ የሆነ ሃይማኖትን ይዘው ግን እዚህ ግባ የሚባል ፍሬ ምግባር ፍሬ ሃይማኖትን ላልሰጡ እስራኤላውያን ምሳሌ ነው። አንድም በለስ የብሉይ ኪዳን ምሳሌ ናት። ቅጠሎቿ ሰፋፊ እንደሆኑ ብሉይ ኪዳንም ሕግ ሥርዓቷ የማትሻር የምትመስል ናት። ያቺ ብሉይ ኪዳን ግን ምን ስፍሪት ብትመስል ፍጹም የሆነ ድህነትን ባለማሰጣቷ በዛም ምክንያት ለዘላለም የመሻሯ ምሳሌ ነው። ሊቃውንተ ቤተ ክርስቲያን በምሳሌ ሲያስረዱ ብሉይን በማር ወንጌልን ደግሞ በቅቤ ይመስሏታል። ማር ልብስ የነካው እንደሆነ ሲያዩት የማይለቅ ይመስላል፣ ግን ከውሃ ቢከቱት ፈጥኖ ይለቃል። ብሉይ ኪዳንም ሕግ ሥርዓቷ ለዘላለም የጸና አምሳያ የሌላት የምትመስል ብትሆን ድህነትን ባለማሰጣቷ ለዘላለም መዝለግን አልተቻላትም። በዚህም ለቀቀች። ቅቤ ልብስን ቢነካ ሲያዩት የሚለቅ ይመስላል፣ ግን ከውሃ ግብተው ቢታገሉት ፈጽሞ አይለቅም። ወንጌልም ስትታይ የማትዘልቅ ጠፋ የምትመስል ሆና ፍጹም ፍቅርን የዚህን ዓለም ኃላፊ ሀብት ንብረትና ጥበብ መሳይ ተንኮል ሳይሆን የዘላቂውን የማታልፈውን የክርስቶስን መንግስት የምትሰብክ ስለሆነች ለዘላለሙ ጸናች። ያን ጊዜ ያች ጊዜይቷ ብሉይም ለዘላለም በማታልፈዋ በዘላቂዋ ሕግ ወንጌል ተተካች።
አንድም በለስ የኃጢአት ምሳሌ ናት። የበለስ ቅጠሏ እንደሰፋ ኃጢአት ሁሉም በአንድነት በደለ በሚባልበት ልክና ደረጃ በዓለም ሁሉ ሰፍታ ተንሰራፍታ ነበር። ያቺ በለስ በባህሪዋ ሲበሏት ቀድማ ትጣፍጣለች፣ ግን ደግሞ ቆይታ ትመራለች። ቅዱስ ዮሐንስ አፈወርቅ በድርሳኑ እንደተናገረ ኃጢአት ከመሰራቷ በፊት 7 እጥፍ የምትጥም ከተሰራች በኋላ 7 እጥፍ የምትመር መራራ ፍሬ የመሆኗ ምሳሌ ነው። ከባቴ አበሳ ክርስቶስ በለስን ፍለጋ የመሄዱ ምሳሌ በጠፋ በግ አዳም ኃጢአተኞችን ሊፈልግ የመውጣቱ ምሳሌ ነው። የሄደባት በለስ በውስጧ ቅጠል ብቻ መኖሩ እሱ ከወንበዴዎች ጋር ተቆጠረ በመባሉ በመጠራት ደረጃ ስሙን እንጂ ስራውን ያለመያዙ በኃጢአትም ያለመተባበሩ በደልና ነውር ምንም የሌለበት ንጹሕ ባህሪ መሆኑ ምሳሌ። ከበለሷም ፍሬ ባለመገኘቱም እሱ ከኃጢአተኞች ጋር በመዋሉ ኃጢአትን ያለመስራቱ ምሳሌ። ፍሬ አይገኝብሽ እንደማለቱ ከእንግዲህስ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሰችሁበት ያለፈው ዘመን ይበቃል ብሎ በቅዱሳኑ ላይ አድሮ የሚያስተምረን ጌታ ከእንግዲህስ በኃጢአት እስራት የሚኖር ማንም አይኖር ዘመኗ አለፈ ብሎ የማብሰሩ የማዘዙ የመናገሩ ምሳሌ። ስትረገም ፈጥና እንደመድረቋም ከአዳም የነበረው ኃጢአት በእርሱ በጌታችን ለዘላለሙ የመጥፋቱ ምሳሌ ነው። የዚህ የምናዳምጠው ታሪክ ለሕይወታችን የሚደግፍ የሚጠቅም ዘላለማዊ ገንዘብ የሆነው ምስጢርም እንዲሁ ረቂቅ ነው። የምስጢራዊ መልእክቱ ምስጢርም የሚጀምረው ክርስቶስ በለሷን ከመርገሙ በፊት በክርስቶስ በማለዳ መራብ ነው። ሰው መራቡ የተለመደው በረፋድ ወይንም በከሰዓት ላይ እንጂ በማለዳ ወይንም በጠዋት አለመሆኑ ይታወቃል። ክርስቶስ ግን ከሰዎች መራብ ባልተለመደ ሁኔታ በማለዳ በጠዋት መራቡ የኛን የሰው ልጆች ንስሐ ቀድሞውኑ ከጥንቱ ከድሮም እንደተራበው ከምንም አስቀድሞም እሱን እንደሚፈልገው ያስረዳናል፣ ያስተምረናል። ተርቦም ደግሞ በተለየ ሁኔታ ፍሬን ለመብላት ወደ በለስ ዛፍ በመሄዱም ያንን ረሃበ ፍቅሩን ለማስታገስ የሚመጣው ወደ እኛ ፍሬ ሃይማኖት የሃይማኖት ወይንም የእምነት ፍሬ እንደሆነ አስረዳን። የአመፃ የሽንገላ ቅጠሎቻችን ሰፋፊ ሆነው እንደቀደሙት እስራኤል ዘሥጋ በስም ብቻ ልጆቹ ስንባል ብንኖር ግን ከፍቅር ረሃቡ የሚታገስበትን የኛን የፍቅር የንስሐ የመመለስ የእንባ ፍሬ ቢያጣብን እንደሚያዝንብንም አስተማረን። ጊዜው እንዳልሆነ ደግሞ ክርስቶስ አምላካችን እንደ ሌባ ድንገት እመጣለሁ ባለበት አመጣጡ ወይ እሱ ወደኛ ወይም ደግሞ እኛ ወደሱ ብንሄድ ፍሬ ያጣብን እንደው በመርገሙ በሱ ስም እንዳንጠራ በአባትነት ርኅራኄው በምድር መጠቀም እንዳልቻለን ከሞት ከህልፈት በኋላም ገጸ ምሕረቱ እንደምትታጠፍብን አስተረዳን። ከወንበዴዎች ጋር ተቆጠረ የሚል ውንብድና የተረገመ ሆኖ ሳለ ያልተረገመ ሆኖ ንጹሕ ባህሪ ሳለ ስለ ፍጹም ትሕትናውና ሰውን ስለመውደዱ ፍቅር ጥግ ሰው በፈቃዱ ሰርቶ በሚጠራበት የኃጢአተኝነት ስም በዚያውም ተገብቶ እርሱ ሳይገባው ስለኛ በኃጢአተኞች መንበር ተቀምጦ በኃጢአተኞች ፍርድ ተፈርዶበት ኃጢአተኞችን ሊያድን ወደዚህ ዓለም የወረደ ሰውን ወዳጅ የተዋረዱት ክብራቸው ለቆሙት ጽናታቸው ለተዳደፉት ንጽሕናቸው ክርስቶስ በመሐሪነቱ ሊመረን በምሕረቱ ታምነን ብንገኝነት በይቅርታው ሊቀበለን የታመነ ነው። አንቀበልም ብለን ሕገ ቤተክርስቲያንን ብንንቅና የዘላለም የአባትነት ፍቅሩን ባንቀበል ጥሪውንም ባንሰማ ግን በመርገም ቁጣው ሊቀጣን እንዳለው በዚህ መጽሐፍ ቅዱሳዊ ታሪክ አስገነዘበን። ክርስቶስ በፍቅራችን ረሃብ ወደኛ ቢመጣ
በስሙ ከመጠራት ሰፋፊ ቅጠል በቀር በሕይወታችን ፍሬ ሃይማኖትን ያገኝብን ይሆን? መዓቱ ከሰማይ እጅግ የራቀ ምሕረቱ ከውቅያኖስ በላይ የጠለቀ እርሱ መሐሪ ምሕረታችንም ክርስቶስ በቸርነቱ ብዛት ፍሬ እንድናፈራ ይጠብቀን። ወስብሐት ለእግዚአብሔር አሜን።